የሄድኩት ደቡብ አፍሪካ ነበር። የሄድኩት ለጅቲማዕ ነው። ዓለም አቀፍ የዳዕወት ተብሊግ ጀማዓት ተብሊግ ዓለም አቀፍ ኮንፈረንስ ያካሂዳሉና እዛ ጋር በትልልቅ መሻይኾችና ወንድሞች ግብዣ እዚህ ባሉ መሻይኾች ወንድሞች ግብዣ ነው የሄድኩት። ሐቂቃ ለብዙ ጊዜ የማየት ህልሙ ነበረኝ። ምክንያቱም እሰማለሁ ትልልቅ ዑለማዎች ትልልቅ መሻይኾች የሚገኙበት ከመላው ዓለም ብዙ ሰዎች የሚሰበሰቡበት ነውና ليس الخبر كالمعاينة ይባላል። ሄዶ እንደማየት አይደለም የምትሰማው ነገርና ብዙ ልምዶች መውሰድ እንደምችል እንደምማርበት አምን ነበርና አንድ ቀን የተለያየ ዓለም ላይ ነው የሚያካሂዱት። አንዱ ቦታ ላይ ተገኝቼ መቅሰም አለብኝ። እኔ አንድ እምነት አለኝ፣ ማንኛውም ሙስሊም ከኔ በላይ ነው ብያምናለሁ። የትኛውም ጀማዓ ተፍሪቅ በይነ الأمة በኡማው መካከል የመከፋፈል አጀንዳ እስከሌለው ድረስ ኢስላምን የመኻደም ስራ ላይ ነው ያለ። ብችል አግዘዋለሁ፣ ባልችል እኔ የማልሰራውን ነገር እየሰራ ነው። በጣም በፍቅር ነው ማየው። ማንም ይሁን ማን ማለት ነው። እንዲህ ነው መተያየት ያለብን ብዬ አስባለሁ። ኮምፕሊመንት መደራረግ፣ አንዱ ያለውን ክፍተት ሌላኛው እየሞላለት። ኢስላም መሽሩዕ ነው፣ ትልቅ ፕሮጀክት ነው። ዱንያና አኺራን ያስተሳሰረ ፕሮጀክት ነው። ይህ ፕሮጀክት ነቢዩና ዓለይሂ ሰላቱ ወሰላም አላሁ ዐዘ ወጀል ሊቱእሚኑ ቢላሂ ወረሱሊሂ ወቱዐዚሩሁ ወቱወቂሩሁ ወቱሰቢሑሁ አላህን ነው ተስቢሑ፣ እሳቸውን ግን ተእዚር ልታግዙት ይገባል፣ ልታልቁት ይገባል። ነቢዩን ሰለላሁ ዐለይሂ ወሰለም ማገዝ ማለት ሚንበራውን የሚሰራው ስራ ነው። ለኔ የሆነ ጀማዓ አቋቁሞ እስላማዊ ስራ ለመስራት የሚንቀሳቀሰው ወጣት ነው። ላለፉት 100 ዓመታት እየደከሙ ያሉ መሻይኾችና ዑለማዎች ዱዓቶች አሉ። ጀማዓ አቋቁመው የሆነ ነገር አድርገው በየመንደሩ ትንሽ ላይብረሪ መስርተው ወጣቶችን እስላምን እንዲያውቁ የሚጥሩ እነዚህ ሁሉ የነብዩ ሰለላሁ ዐለይሂ ወሰለም ረዳቶች ናቸው። ወተዐዚሩሁ ማለት እኮ የነብዩን ሰለላሁ ዐለይሂ ወሰለም ሪሳላ መልእክት አብራችሁ ልትሸከሙለት እኮ ነው፣ አግዙት እኮ ነው። አንድ ቦታ አንስቻለሁ። አንተ በጣም ተወደው ሰው አገሌን አደራ አግዘውማ ቢልህ የምትችለውን ነገር ሁሉ አታደርግለትም፣ ያን ሰው ስለምትወደው ማለት ነው። አላሁ ዐዘ ወጀል ነብዩን ሰለላሁ ዐለይሂ ወሰለም ሊቱዐዚሩሁ ይላል። ተዕዚር ላይ ያሉ ናቸው እነዚህ። ዓለም ላይ ዳዕዋውን እስልምናን ከፍ ለማድረግ ሰዎችን ሰላት ለማስተማር ወደ መስጂድ እንዲቀርቡ ለማድረግ ዲናቸውን እንዲያውቁ አኽላቃቸውን እንዲያስተካክሉ ጥረት የሚያደርጉ አይ ማህበራዊ እንትን ውስጥ ደግሞ ገብተን ማስተካከል አለብን፣ ኸይር ነገር መስፋፋት አለበት ህብረተሰቡ ውስጥ ብሎ የሚሰራ አይ ዕውቀት ነው የሚያስፈልገው በሕث እያደረግን ሐዲሱን እያጠራን ضعيفን በወንፊት እየለየን ሶሒሕ የሆነውን ነገር። ሰሞኑን አንድ ሼክ መሐመድ ዘይን ሐፊዘሁላህ መዲና አገኘኋቸውና አንድ ኪታብ አለ አደራ ግዛሉኝ። ወላሂ ደስ አለኝ፣ አግኝቼ ገዛሁት። ከ37 የሐዲስ ኪታቦች ሐዲሱ ሶሒሕ የሆነውን ብቻ አውጣጣው በሕث አድርገው በ3 ሙጀለድ ብቻ ከጨርሰውታል ሐዲስ። አይ ይሄንን የሚሰራ ደግሞ አለ ሐያቱን ሰጥቶ ማለት ነው፣ የሚያጠራ ማለት ነው። ሁሉም ተዕዚር ነብይ ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም እገዛ ላይ ነው ያሉትና በዛ መንፈስ ስለማይ እነዚህ ወንድሞቼ ሲጋብዙኝ ሐቂቃ በመሄዴ በጣም ደስተኛ ነኝ። በጣም ብዙ ነገር ነው የተማርኩት። በነገራችን ላይ በዚህ ስብሰባ ላይ በዚህ እስላማዊ ኮንፈረንስ ላይ የመጀመሪያው ቀን ጁሙዓ ከዓስር በኋላ ነው የሚጀመረው። 50,000 ሰው ነው የተገኘው። ካን ኢማጂን 50,000 ሰዎች በመላው ዓለም በተለያየ ቋንቋ ነው የሚተረጎመው። ዋናው መድረክ አለ። ዋናው መድረክ ላይ በእንግሊዝኛ ወይም በኡርዱኛ ይሆናል የሚተላለፈው።
ከዛ በኋላ የተለያዩ ቋንቋዎች ኮርነር ሆነው ባስተርጓሚ ደግሞ በራሳቸው ስፒከር እየተተረጎመ ይቀርባል። በፍሬንች፣ በኢንዶኔዥያ፣ በማሊ፣ በማላይ ቋንቋ፣ በእንግሊዝኛ፣ በአረበኛ እዛ ከሚነገረው ውጭ ያሉት ቋንቋዎች ደግሞ የዛው ሀገር ቋንቋ ተናጋሪዎች ለየብቻ ሆነው ደግሞ ያንን ተዕሊም ያን ትምህርት ይከታተላሉ። ሐቂቃ ያቀረቡት ዑለማዎች የእውቀት ጥልቀት ቁርአን አያዎችን የሚያስተሳስሩበት መንገድ፣ ሐዲሶችን የሚረዱበት መንገድ በጣም ነው የገረመኝ። እኔ ሰምቼ የማላቀው ነገር አሁን በጣም ከደነቀኝ እንገራችሁ ስለሚያስተምረን ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ምን አይነቷ ሰላት ናት ከፈሕሻእና ከሙንከር ሰውን የምትከለክለው አሉ። ሰላቱን ቱሰላ ፊ ጀማዓትን ፊል መስጂድ አሉ። በጀማዓ መስጂድ ውስጥ የምትሰገደው ናት አሉ። ለሴት ልጅ ቤቷ ነው ጠብዓን፣ ወንድ ግን መስጂድ በጀማዓ የሚሰግደው ነው። ሰላት የሚቀይረው አንድን ሰው ያን ሲያደርግ ነው። ይህ ፈህም በጣም ትልቅ ፈህም ነው ለኔ። ለዚህ ደግሞ አጋዥ ነገር አመጡ። ይህ ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰላት እኔን የሚያሰግድ ሰው የኔን ቦታ የሚሸፍን ተክቼ አሉ ረሱል ዐለይሂ ሰላቱ ወሰላም። ሀመምቱ አሰብኩ አሉ ሰላተል ጀማዓ ትተው ቤታቸው የሚቀመጡ ሰዎችን ህፃናትና ሴቶች ባይኖሩ ኖሮ ላቃጠል አሰብኩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላተል ጀማዓ ክብደቱ ማለት አንተ ልትቀየር ከፈለክ ያን አድርግ ነው። የሚያነሷቸው ሐሳቦች እዛው የጓደኛዬን እያልኩት ነበር። አንተ እነኚህ ሰዎች ለተውሂድ ትኩረት አይሰጡም የሚባሉ ተውሂድ እንደዚህ እነኚህ ሰዎች ገብቷቸው እንደዚህ ሰው የገባው ሰው አለ እንዳልኩ አላህ በሚያውቀው የአላህን ትልቅነት የሚገልጹበት መንገድና ይህ ታላቅ የሆነ ጌታ አላህ ሱብሓነሁ ወተዓላ ልብህ ውስጥ እሱ ብቻ መቀመጥ አለበት፣ በሌላ ተዓልቅ እንዳታደርግ። ሽርክ ማለት እኮ በሌላ ልብህም አንጠልጠል ማለት ነው። ሌላ ይጠቅመኛል ይጎዳኛል ስትል እኮ ነው አይደለም የምታጋራው የምትለምነው ይድረስልኝ የምትለው። ልብህ ተዓልቅ ማድረግ ያለበት በአላህ ብቻ ነው። ትንሽ ሸብረክ እንዳትል። መክሉቅ በሙሉ ማሲ ወላህ ሐዩን ወመይተን ሐየን ወመይተን ማሲ ወላህ ያለ ከአላሁ ዐዘ ወጀል ውጭ ያለ በሙሉ ምንድነው? መክሉቅ ነው። በህይወትም ይኑር ይሙትም መክሉቅ ላይ ልብህ እንዳታንጠለጥል። ወላሂ ሙሉ ፕሮግራሙ ከዛ ጋር የተያዘ ሐሳብ ነው የሚነግሩህ። አንተ ሰውን የሆነ ነገር ዱንያዊ ነገር እንኳን አግዘኝ ለማለት ሐያ ታደርጋለህ። ሰበብ ደግሞ የሚባል ስላለ ማድረስ ስላለብህ ሰበቦችን ይህ ተዓልቅ ቢላሂ ዐዘ ወጀል በከፍተኛ ደረጃ የሚሰጡህ ነውና እኔ ሐቂቃ በጣም ትልቅ ነው የተማርኩት። በጣም ደስተኛ ነኝ። ወንድሞች አግኝቻለሁ። በጣም ለዚህም ፕሮግራም ይሁን አጠቃላይ ለዳዕዋ ለወንድም ፍቅር ያላቸው ወንድሞች አይቻለሁ። መስጂድም ላይ ፕሮግራሞች አንድ ሁለት ፕሮግራሞች መስጂዶች ላይ ሰርቻለሁ። ሀበሾች ናቸው የሚገኙት፣ ግን እንዳልኳችሁ በትርጉም ደግሞ ሌሎች ዜጎች ህንዶች፣ ሌሎች ነው መሐደራውን የተከታተሉበትን ፕሮግራም አለ። እንደውም እዚሁ ላስቃችሁና ልክ ፕሮግራሙ እንዳለቀ እዛው ተሽኪል ተደረገ። ያኒ 44 ወር ምናምን ይላል አይደል? እዛ 4 ወር ምናምን ብለው ነየቱ። ይህ ለመጀመሪያ ጊዜ ያስወጣሁት 4 ወር ይያዝልኝ አልኳቸው እና በጣም ደስ የሚል ጊዜ ያሳልፈናል። የፕሪቶሪያ አልነበረህም? ከዚህ ቀደም ሴቶች ልምድ አልነበረህም? ጎንደርም እዚህም ዩኒቨርሲቲ ተማሪ ሆኜ ፍሬሽማን ላይ 3 ቀን ወጥቻለሁ። አላህ በሚያውቀው ያችን 3 ቀን አረሳት። የሚገርም ትስስር ነው የሚፈጥርልህ። በአላህ መንገድ ነው የምትገናኘው፣ በአላህ መንገድ ነው የምትዋደደው። ከኪስህ ነው አውጥተህ የምትሄደው። የትም ቦታ ሲኬድ አንድ ሰው የሚገኘው የትራንስፖርቱንና የምግቡን ራሱ ሸፍኖ ነው የሚሄደው። እኔም የራሴን ወጪ ሸፍኜ ነው የሄድኩት። ገብቷል? ማንኛውም እዛ ያልኳቸው 50 ሺህ ሰው እዛው ሀገር ከሌለው ሰው ውጪ ያለው በሺዎች የሚቆጠር ሰው የራሱን ኮስት ራሱ ከበር አድርጎ ነው የሚሄደው። ይህ ማኔጅመንት ራሱ እኮ በጣም ትምህርት ይፈልጋል። ማለት መማር አለብን። ዳዕዋ ኢኽላስ እንዲኖረው ከኪሳችን የምናወጣበት እንጂ
ከዛ የምንወስድበት አይደለም። እነዚህ ሰዎች ጋር ያን ትማራለህ። ራሳቸው ከኪሳቸው እያወጡ ነው። እየተከፈላቸው አይደለም ዳዕዋ የሚያደርጉት፣ ተከፍሏቸው አይደለም በየቤቱ የዞሩ ሰላተል ጀማዓ ሰው እንዲመጣ ቃለ አላህ ወቃለ ረሱል እንዲሰማ የሚጋብዙት ማለት። አንዳንድ ቦታዎች የዕልም ክፍተት አለ። ያን የዕልም ክፍተት ሙላ፣ እነሱም ይሞላሉ፣ ታስተምራለህ። ማንም ጀማዓ ማንም እስላማዊ ስብስብ ፐርፌክት አይደለም። ለምን እንደሆነ ታውቃላችሁ? ፍጹም የማይሆነው የሰዎች ስብስብ ነው። ሰዎች ደግሞ ፍጹም አይደሉም። አዎ ማንም ማዕሱም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ናም ሰዎች ፍጹም ያልሆኑ ሰዎች ሲሰባሰቡ ማንም ሰው ይሁን ጉድለት ክፍተት ይኖረዋል። የሌለበት ሰዎች እስከሆነ ድረስ ያን ክፍተት ግን አንዱ ጋር ያለው ጥንካሬ ሌላኛው ጋር ያለውን ክፍተት ሲሞላው፣ ሌላኛው ጋር ያለውን ጥንካሬ ሌላኛው ክፍተት ሲሞላው ይህ ትልቅ ፍሬያማ ውጤት ያመጣል። ፕሪቶሪያ ሴቶች ባገኙ ጀማዓም እዛም ሄጄ ዘይሬያቸዋለሁ። ሴቶችም የፕሪቶሪያ ወንዶችንም አንድ ላይ ፕሮፌሰር ናስር ዲኑ ጋር አንድ ላይ ሆነን ትምህርቶች ሰጠናል። አልሐምዱሊላህ ያለው የሰላም ሁኔታ ዱዓ ይፈልጋል። ዱዓ እናድርግላቸው። ሐቂቃ ሀገራቸውን ጥለው በሰው ሀገር ላይ ሌት ተቀን እየማሰኑ እየሰሩ ያሉ በጣም ትጉ ሰራተኞች ናቸው። አላህ ይጠብቃቸው ሁሉንም ኢትዮጵያውያኖችንም ኢትዮጵያ ያልሆኑትንም የሀገሩንም ዜጋ ደግሞ አላህ ተውፊቅ ይስጠው። ለሁሉም የሚበቃ ሪሶርስ ነው ማለት ሪዝቅ በአላህ እጅ ነው። ወሪዝቁኩም ፊሰማእ ነው። አላህ ሱብሓነሁ ወተዓላ ሰላም ያምጣላቸው። እኛም ሐቂቃ በጣም ዱዓ አድርገንላቸው ነው የመጣን። እናንተም በየቤቱ ያላችሁ ዱዓ አድርጉላቸው። የትም ቦታ ያለ ሙስሊም አላህ ሰላም ይስጠው፣ በፍቅር በሰላም ኑሮ የላቡን አግኝቶ ቤተሰቡን የሚረዳበት ነገ ደግሞ ወደ አገሩ መጥቶ አገሩን ደግሞ የበለጠ የሚያለማበት አየር እንዲፈጠር ነው የምንመኘው። ኢንሻአላህ በአጠቃላይ ቆይታዬ በጣም ጥሩ ነበር። ትልቅ ድልድል ያሰበርከው። አልሐምዱሊላህ።